ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ አንድ እንግዳ አምጥተናል። ይኸው ስራ እንጀምራለን ባልነው መሰረት ስራ ለመጀመር እየሞከርን ነው። ዛሬ አንድ እንግዳችን አቅርበናል። ይህ እንግዳችን በህይወት ውስጥ የ9 ዓመት ፍቅረኛው የከዳቸው ከመምህርነት ባለሙያነት አሁን ወደ ቀን ስራ የገባ ይኩን ተከታተሉት። እንዲሁም መጨረሻ ላይ ኮሜንታችሁን አስቀምጡ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ኮሜንታችሁን መጨረሻ ላይ አስቀምጡልኝ። ላይክ አድርጋችሁ ጀምሩት። ሼር እና ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንውሰዳችሁ። በጣም ደስ ብሎኛል የመጀመሪያ በመሆኔ። በዛ አጋጣሚ ታደሰ አዲስ እባላለሁ። ከአሁን በፊት በሶሻል ሚዲያዎች ታውቁኛላችሁ ብዬ አስባለሁ። እናንተ ሳይሆን ሌሎች ሰዎች ብዙዎቹ ተቀባብለውታልና የኔ ሶሻል ሚዲያ ላይ የኔን ቪዲዮ ተከታትለውት ነበርና እናም የማታውቁትም አላችሁ። ከአሁን በፊት አይታችሁኝ የማታውቁ ሰዎች ካላችሁ ታደሰ አዲስ እባላለሁ። በፍቅር የተጎዳው ሰው ነኝ። ያው ፍቅር ብዙ መስዋዕትነት ያስከፍላል። ያንን ቻሌንጅ ለማለፍ ብዙ ነገሮች አሉ። በመሀል ትራክ ያደረጉብኝ ነገሮች አሉ። ብዙ ነገሮች ያጣኋቸው ነገሮች አሉ። እነዛን ነገሮች ለመመለስ ጊዜ ወስዶብኛል። አሁንም ቢሆን ያው ፍቅር እንዳለ ሆኖ ብዙ ቻሌንጆች ገጥመውኛል። እዚህ ሶሻል ሚዲያ ላይ በመውጣቴ ብዙ ቻሌንጆች አጋጥመውኛል። እነዚያን ቻሌንጆች በሰፊው ማብራሪያ ይሆናል ማለት ነው። አሁን የተወለድክ የታደግክ የሚለውን ነገር ባጭሩ የኔ ቤተሰቦች ያልሰሙት ስለሚኖሩ ባጭሩ አስረዳንና ቀጥታ እኔ የምጠይቅ ጥያቄዎች አሉ። እነሱን ጥያቄዎች ታብራራለህ። የተወለድኩት ጎንደር ነው። ያደግኩትም እዛው ጎንደር ነው። ያው ከ1 እስከ 8 ፓርት ትምህርት ቤት የሚባል ተማርኩ። ከዛ እሱ ከ9 እስከ 12 ደግሞ ሃይስኩል ተማርኩ። ሃይስኩሉ በየምድር ይባላል። ከዛ ከጨረስኩ በኋላ ወደ ካምፓስ ገባው። ከካምፓስ ህይወቴ በኋላ አስተማሪ ነበርኩ። በአስተማሪነት 1 ዓመት የስራ ልምድ አለኝ። ስራዬንም ያቋረጥኩበት ምክንያት በፍቅር ምክንያት ነው። በፍቅር ስለተወደው ነው። ስራዬን ያቋረጥኩት ከፍቅሩ በፊት ነው። ያንም የገጠሙኝ ነገሮች ስላሉ ነው። ቃል ተገብቶልኝ ያን ነገር ግን አልተፈጸመልኝም እና በዛ ነው ስራዬን የለቀቅኩት። ስራዬን የለቀቅኩት በቃ በዛ ምክንያት ነው። በልጅቷ እውነትን ከማጣት እውነትን ርቃ ወይም የኔን ሀሳብ አክሴፕት አድርጋ ሳትቀበለኝ በዛን ሰዓት እሷ ባለችው መንገድ ብቻ ስለሄደች ያንን ስራዬን አጥቻለሁ። ታደሰ በጣም አዝናለሁ። ግን ግልጽ እንድታደርግልን መምህር ነበርኩ ብለሃል። መምህር ማለት በጣም ትልቅ ነው። ታናናሾቹን ትልቅ የሚያደርስ ነው። ከማንም በላይ ለመምህር እኔ በጣም ክብር አለኝ እና አላወኩኝም ነበር አስተማሪ እንደነበርክ። በጣም ጎበዝ ነበርክ። ግን ደግሞ መልቀቅህ በጣም ያሳዝናል። እንደው የለቀቅበትን ምክንያት መልካም ፍቃድ ከሆነ በትንሹ ብትነግረን። የለቀቅኩበት ምክንያት በሰዓቱ ፍቅረኛዬ ወስድሃለሁ ብላኝ ነበር ወደ ዱባይ እና በሰዓቱ ስራዬን የለቀቅኩበት ምክንያት እሱ ነው። ወደ ዱባይ ትሄዳለህ፣ 21 ቀን ነው የሚፈጅብህ። በዚህ 21 ቀን ውስጥ ያሉትን ፓስፖርት ማውጣ፣ የተለያዩ ነገሮችንም ፕሮሰሶችን ጨርስ፣ ከዛ ወስድሃለሁ በማለት ያው እሷ ልትወስደኝ እርግጠኛ አትሁን በሰዓቱ አላውቅም። ግን ለኔ በሰዓቱ 10 ቀን ከቀረን ከስራ እንወጣለን። በአንድ ሳምንት ውስጥ 5 ቀን ከቀረን ከስራ እንባረራለን። የስራ መልቀቂያ አስገቡ እንባላለን። በዛ በስራ መልቀቂያ አስገባው። እኔ ደግሞ በ21 ቀን ውስጥ ከሄድኩ ወደ ዱባይ ከሄድኩ በቃ ችግር የለውም ብለቅም ብዬ ስራዬን ለቀቅኩ ማለት ነው። እሺ ታደሰ፣ ፍቅረኛ ይህን ያክል የተማመንክባት ስንት ዓመት አብራችሁ ብትቆዩ ነው? እንግዲህ ስራን የሚያክል ነገር በፍቅረኛ ተስፋ አድርግ ለቀቅ ማለት በጣም ተማምነህባታል። ከዚች ልጅ ጋር ብዙ ጊዜ ቆይታችኋል ይመስለኛል። እና ስንት ጊዜ አብራችሁ ቆያችሁ? አብረን የቆየነው 9 ዓመት። 9 ዓመት በጣም ረጅም ነው። 9 ዓመት ማለት ለሴት ልጅ በተለይ በጣም ረጅም እድሜ ነው። ማለት በስንት ዓመቷ ብታገኛት ነው ልጅቱን? ያው አይ ቲንክ በ16 እዛ ጀምረን አንድ ሰፈርም ልጆች ከመሆናችን አንፃር ከአንድ ሰፈር ነው። የሰፈር ልጅ ነው የጠበስከው? ጥሩ ነው።
እና እንዲህ ነው ማለት በምን ምክንያት መሀል ውስጥ የሚያለች በመሀል አለመግባባት ነበረ? ምክንያቱም ያው በመሀል አለመግባባቶች ተፈጠሩ። አለመግባባቶች ስልህ እሷ ያገኘችው ደላላ እውነተኛ ይሁን አይሁን እርግጠኛ አልነበረችም። ግን ለእኔ በሰዓቱ የነገረችኝ ስራዬንም እንደለቅ ያደረገኝ እርግጠኛ ሆና ነው የነገረችኝ እና በዛ ተማምኜ እኔ ስራዬን ለቀኩ። ስራዬን ከለቀኩ በኋላ ግነት ያን ነገር እንደማይሆን ነገረችኝ። ያንን ነገር ከነገረችኝ በኋላ ወደ ቀን ስራ መስራት ጀመርኩ። በጣም ያሳዝናል። አስተማሪ ሆኖ ወደ ቀን ስራ መግባት ማለት በጣም ከባድ ነው። እንዴት ነበረ ስሜቱ? ስሜቱን ታስታውሰዋለህ? ስሜቱ በሰዓቱ ለእኔ ከባድ ነበር። ያንን ስሰማ እንደማለድና እንደማይሳካልኝ ስትነግረኝ በጣም ስሜቱ ከባድ ነበር። ከዛ ያንን ከነገረች በኋላ ስልኬን ሁሉም አፕሊኬሽኖች ላይ ብሎክ አደረገች። ከዛ በፊት አለመግባባት የሚባል ነገር የለም ነበረ? እኔ አሁን በዛኛው ኢንተርቪው ላይ እዛኛው ስትቀርብ ኢንተርቪው ለማየት ሞክሬ ነበረ እና አለመግባባት በመሀላችሁ የማያግባባችሁ የሆነ ክፍተት ነገር ነበር? በመሀላችን ምንም አይነት ክፍተት አልነበረም እስከዛን ሰዓት ድረስ። ያው አንዳንድ ነገሮች በመሀል የሆኑ ፍቅረኛሞች ወይም ባለትዳሮች ከአንድ ላይ ሲኖሩ የሆነ ግጭት ይኖራል። ግን እንደዚህ የከፋ አልነበረም። ሁለት ጥንድ ሲኖር መጋጨት ያለ ነው አይደለም? ሰውና ሰው እግርና እግር ይጋጫል ይባላል። ግን ይህን ያክል ሊያደርሳችሁ የቻለው እሷ የማትፈልገው ነገር አቁም የምትል ነገር ነበረ? እንደ ሱስ ወይ ደግሞ የሆነ ሌላ ሴት እንትን ማለት ባህሪ ነበረብክ? እኔ በሰዓቱ ምንም አይነት ሱስ የለብኝም። ሴትም ከሷ ውጭ ጠይቄ አላውቅም። እንዲህ ነው ያን ያክል 9 ዓመት ቆይታችሁ እንደዚህ ተፈጠረ ማለት በጣም ከባድ ነው። ማለት ልጅቱ ምክንያት ሊኖራት ይችላል ምናምን፣ እሱ ለእኔ የማይዋጥ ነገር ነው። የልጅቱን ትክክለኛ ሀሳብ ለመረዳት ሞክራል? ቀርበ ልክ ነህ። በኢንተርቪው ከተደረግኩ በኋላ ያቀረባቻቸው ጥያቄዎች እሱ ሰርቶ መለወጥ አይችልም አይነት ነገር እንደዛ ነው። በቃ አይ ቲንክ እንደዛ ነው ያለችው። እሷ ሀሳቧ በውስጧ ያሳመነችው እንደዛ ነው። እኔ ግን ደግሞ ያው ስራዬን አክብሬ ነው እየሰራሁ የነበርኩት። ከስራዬን አክብሬ እያለሁ በዛ ሰዓት ከስሬ ተፈናቀልኩ። ከስሬ በተፈናቀልኩ ሰዓት ደግሞ ሌላ ስራዎች መጀመር ነበረብኝ ግዴታ፣ የዕለት ከዕለት ጉርሴን ለመሸፈን ማለት ነው። አንድ ሰው መቼም ካልሰራ አይበላም። ሳይበላ ማደር ደግሞ ከባድ ነው አንድ ሰው። ያንን ለማድረግ ነው እኔ በሰዓቱ እየሰራሁ የነበረ። ግን የቀን ስራ መስራቴን ትንሽ ጠላችሁ መሰለኝ። አይ ቲንክ እኔ ሌላ ስራ መስራት አልችልም በሰዓቱ። መወዳደር እንኳን ተወዳደሬ እንኳን ሌላ ቦታ ላይ መግባት ሲቪ አስገባለሁ፣ ግን እያስገቡኝ አልነበረ። በሰዓቱ አጣብቄ ነበረ። ምን ወደ ሰኔ አካባቢ ነበረ ያንን ነገር የተፈጠረው። ለዛ ነው። ጥሩ ታደሰ፣ ግን እንዴት ጤነኛ ነህ? ሙሉ ጤነኛ ነህ? እንዴት ሰርቶ መለወጥ አይችልም እንዴት ልትል ቻለች? አንድ ሰው እኮ የዚህ እኛ ሀገር ውስጥ ስራ በጣም ብዙ ስራ አጦች አለን። በጣም ብዙ ቤታችንን ዘግተን ስናለቅስ የምንውል ስራ አጥተን ማስተርስ ይዘው ዲግሪ ይዘው ብዙ ያልተቀጠሩ አሉ። እና እንዴት ይህን መገንዘብ አቃታት? የ9 ዓመት ፍቅረኛ የሆነ ሌላ የተለየ ነገር ከሌላችሁ እንዴት እንደዚህ ልትል ቻለች? ጤነኛ ነህ አንተ? ነገ ማልዳ የምትቀየር ሰው ነህ። እንዴት እንደዚህ ልትል ቻለች? በሰዓቱ ደግሞ የነበረ ስሜት ምን ነበር እንደዛ ስትል? ያው እኔ በሰዓቱ ያንን ስሰማ እኔ አላመንኩም። ደጋግሞ የብሎክ የሚባሉ ስልኮች ብሎክ ካደረገች በኋላ ነው እኔ በጣም ሌላ ስትረስ ውስጥ ሌላ ጭንቀት ውስጥ ትንሽ ማሞኝ ነበረ። ኢንተርቪው ስደረግ ራሱ በዛን ሰዓት ታምሜ ነበረ። ከታመንኩበት ነው ተነስቼ እየደወሉ አሁን አይ ቲንክ እየደወሉልኝ አይደለም፣ በዛን ቀን ግን እየደወሉልኝ ነበረ። ታመም ያለው ስላቸው እንኳን አላመኑም ነበር እነሱ። ግዴት መንጣት አለባሉ። ተነስቼ ነው የሄድኩት። ታደሰ ኢንተርቪው ስትደረግ አንተ ደውለላቸው ነው እነሱ ደውለውልህ ነው? ደውዬላቸው ነው፣ ግን እንዳመመኝ ነግሬያቸው ነበረ። መምጣት አልችልም ስል ተበሳጨች። ያው አይ ቲንክ እኔ ደግሞ ሰውን ቀጥሬ መቅረት ከባድ ነውና እኔ ያው ህመሙንም ችዬ ወጣው። ደግሞ ለሷም ማድረስ ስላለብኝ ፍቅሬን ለሷ ማድረስ ስላለብኝ ወጣው። አይ ቲንክ ያልጠበቅኳቸው ቃላቶችንም ተናግሬያለሁ፣ ግን ብናገርም ምንም አይደለም። ለፍቅር ስለሆነ ብዙ ነገር ይደረጋል፣ ህይወትንም ይሰጣል ለፍቅር። ፍቅር ከምንም በላይ ነው። ያው እኔም አልፌበታለሁ፣ አብዛኞቻችን አልፈንበታል። የኔና ያንተ የሚለየው ሚዲያ ላይ ወጥተን ማውራታችን ነው። ግን በዛ ታይም ምንድን ነበር ያመመ? ማለት ሁልጊዜ የሚያምህ ህመም አለ ቋሚ የሆነ ህመም ወይስ?
ከእሷ ጋር ስጣላ የሆነ ፌንት እበላለሁ፣ ያመኛል ምናምን። ዩኒቨርሲቲ ያለው ራሱ 3 ቀን ሙሉ ሆስፒታል ተኝቻለሁ። በቃ ከእሷ ጋር ተጋጨው ማለት የሆነ ያመኝ ነበረ። የሆነ የአእምሮ ጭንቀት ይደራረብብኛል። እውነት ታደርገዋለች እያልኩ ያንን ነገር ግን አሁን ላይ ደግሞ እውነት ሆነ ተከሰተ። በሰዎች ከኔ ጎን በመሆን አይዞ በርታ በማለት በምክራቸው አለው እስካሁን። ግን አሁን ምንድነው የምጠይቀው ሙሉ ታሪክን የኔ ቤተሰቦች ምናልባት ያላያችሁት ካላችሁ ተመልሳችሁ ማየት ትችላላችሁ። እና ሌላ ጥያቄ ምንድነው ከኢንተርቪው ከተደረገ በኋላ የሰው አቀባበል እንዴት ነበረ? ሰው ምን አይነት አስተያየት ሰጠ የሚለውን ነገር ብትነግረን በጣም ደስ ይለናል። ልክ ነው። አሁን የከበደኝ እኔ በዛ በሰዓቱ መናገር አይደለም የከበደኝ ወይም እዛ መግለጽ አይደለም የከበደኝ፣ የሰው አቀባበል 2 አይነት ስለሆነብኝ ነው። ትንሽ እሱ ነው ከኔ ላይ ጫና የፈጠረብኝ። ሰዎች አንዳንዱ መልካም ነገር አሉ፣ ለኔ የሚያስቡ ለኔ የሚጨነቁ ከኔ ጎኔ ያሉ ሰዎች አሉ። ግን ደግሞ በተቃራኒ እኔን ብዙ ዛቻዎች የሚያደርሱ ሰዎች አሉ። አይ ቲንክ ሁላችንም አፍቅረናል። ማንም ሳያፈቅር እዚህ የደረሰ የለም። በቃ ትዳር የሚባለው ከፍቅር በኋላ ነው የሚመጣው በአሁኑ ሰዓት። ስለዚህ እኔ ደግሞ 9 ዓመት እሷን አፍቅሬያት ስለነበረ አመኛታለሁ። በሙሉ ልቤና ያመንኳት። እሷ ስትከዳኝ ራሴ መቆጣጠር አልቻልኩም ነበር። በሰዓቱ ወጥቼ ያለኝን ከውስጤ ገለጽኩ ማለት ነው። መግለጽ ክፋት የለውም፣ በጣም ጥሩ ነገር ነው። ፍቅር የማያፈቅር ጤነኛ ያልሆነ ሰው ብቻ ነው። ግን አሁን እንዴት ነው ከኢንተርቪው በኋላ እሷን ለማግኘት የሆነ ሶሻል ሚዲያ ላይ የሚያገናኙ ልጆች ምናምን ነገር ሲሞክሩ እያየሁኝ ነበረ የተወሰነ። እና እንዴት ነው ተሳካላችሁ? አገኛት? ታረቃችሁ? የሚለው ነገር ለእኛ አጓጊ ነገር ነው። ብትነግረን በጣም ደስ ይለናል። ያው በሰዓቱ ደስ የሚለው ነገር ድምጿን ሰምቻለሁ። ለ4 ወር ድምጿን አልሰማሁም ነበር። በ4ኛ ወሩ ድምጿን ሰምቻለሁ። አይ ቲንክ በቪዲዮ ባላያትም ድምጿን ሰምቻለሁ። ፈጣሪ ይመስገን። ግን ያው ያን ነገር አልተሳካም። እሷ በሰዓቱ ገብታ ነበረ እዛ ላይቭ ላይ በገባችበት ሰዓት ብዙ ስድቦች ነበሩ፣ ሴትን የማይመጠን። ሴቶች ደግሞ ያን አይነት ነገር ሲሰደቡ እነሱ አይችሉም። በጣም ናቸው፣ ችኩል ናቸው ለነገሮች፣ ሌላ ነገሮችን ያስባሉና በሰዓቱ እንደዛ ስላሏት ትንሽ ስትረስ ውስጥ ስለመሰለ ሁና ይመስለኛል አልታረቅም ያለች። አልታረቀንም እስካሁን። ግን እነሱ እናስታርቃለን ብለው ቃል ገብተውልኝ ነው የገባሁት እዛ ሶሻል ሚዲያ ላይ ላይቭ ላይ የወጣሁት። ከጎኔ የነበሩ ሰዎች ነበሩ ባይዘወይ ከፊት ከዛ ሶሻል ቲክቶክ ላይ ከማውጣቴ በፊት ከጎኔ የነበሩ ሰዎች አይዞ እናስታርቃለን እያሉ በጃርሳይም እንዲህ አሜሪካ ላይ ያሉ ሰዎች ብዙ ሰዎች ደውለውልኝ ነበረ እናስታርቃለን እያሉ ማለት ነው። ግን እነዛ ሰዎች እዛ ሶሻል ሚዲያ ላይ እንዲቀርብ አይፈልጉም ነበረ። እኔም በውስጥ ነበር ሊጨርሱልኝ የነበረ። ያንን ነገር አጣው ማለት ነው ሶሻል ሚዲያ ላይ ቲክታክ ላይ ሲወጣ። ያ ሰው አስታርቃለሁ ካለ አንተ ለምን እነዛኞችን ሰዎች ለምን ማመን አቃተህ? ማመን አቅቶኝ አይደለም። በሰዓቱ እሷን ማግኘት ነበረ ጉጉቴ የነበረው። እናስታርቃለን ሲሉኝ ማሰብ አልቻልኩም፣ ሄድኩ። እናስታርቃለን ያሉት ሰዎች ምንም ያሉ ነገር የለም? እዛ ሚዲያ ላይ ከወጣ በኋላ ትንሽ ደበራቸው ነው ወይስ? ደበራቸው። ያው እዛ ላይ ከወጣ ኦልሬዲ እዛ ላይ ደግሞ ቲክቶክ ላይ ምን ያላየውም ኬክ ተቆርሷል ብለውኛል። ታርቀዋል ብለው ኬክ ቆርሰዋል። ላይቭ ላይ ታረቁት። እኛ የለንም፣ እኔ አላየሁም። በጣም ቻሌንጅ እየመጣብህ እንደሆነ ነገርናል። በስልክ ስደውልህ ነግረኝ ነበረ። እሱን ቻሌንጅ ልነግረኝ ትችላለህ? ቻሌንጁ እዛ ላይቭ ላይ የቀረብኩበት ሚዲያ ላይ ብዙ ነገሮች ነበሩ በሰዓቱ። እኔ ግን ያንን ነገር አላየሁም። ለምሳሌ ብር የሚባል ነገር አለ። ብዙ ሰዎች እኔ ላይቭ ከፍቼ የኔን ቤት ከፍቼ መጥተው 200 ሺህ ብሩን ምን አደረከው፣ 300 ሺህ ብሩን ምን አደረከው ይሉኛል። እኔ ግን ያንን ብር አላየሁም። እኔ ብር ብዬም አልወጣሁም በሰዓቱ። በዛ ሰዓት ብር አላልኩም፣ አስታርቁኝ እና ያልኳቸው። እሷ ልታረቅም ስትል እነሱ ግን ወደ ብር እርዳታ እናደርግለት ይመጣል ምናምን ብለው አወሩ። 200 ሺህ ብር 300 ሺህ ብር እየተባለ ተጻፈ።
እኔ ግን ያንን ብር አላየው። ሰው ግነት እንደተረዳውና ያን ብር ከእጄ እንደደረሰ ነው የሚታወቀው። ምንም አይነት ብር አልገባልኝ። አንድ ዮናስ የሚባል ከሳውዲ ነው። እዛ ሶሻል ሚዲያ ላይ አይደለም ያገኘሁት በዚህኛው ዩቲዩብ አይቶ በመጣ ነው። እሱ ብቻ 10,000 ብር አስገብቶልኛል። ሌላ ብር አላየው። ስራ ቦታ በጣም ቻሌንጅ እየገጠመኝ ነው ምናምን ነገር ስትል ነበር። ቻሌንጅ የገጠመኝ እያለ ወደ ዱባይ እንወስድሃለን ብለው ቃል ገብተውልኝ ነበረ። ያን ሰው ይሄ ወደ ዱባይ እንወስድሃለን ያሉት ቃል ደግሞ ሪከርድ ተደርጎ ተቀምጦ ቪዲዮ ተሰርቶበት ዩቲዩብ ተሰርቶበታል። ስቲል የነሱም ዩቲዩብ አለ፣ የተለያዩ ዩቲዩቦች የኔ ሪከርድ አለ። ማንኛውም ሰው ያየዋል። ላይቭ ሪከርዱንም ብዙ ሰዎች ተከታትለውታል። ያንን ስለተከታተሉ የተለያዩ ቦታዎች ላይ አሁን እኔ በቃ 3 ትምህርት ቤቶች ከዛ ውጭ ሌላ ድርጅቶች ደግሞ አንድ ኮካ ፋብሪካ ነው። ከዛም አመልክቼ እንደዚህ አይነት ነገር ገጥሞኛል። አንተ የኛን ድርጅት የምትፈልገው ለወር ወይም ለ1 ወር ለ2 ወር ሊሆን ይችላል። ቃል እንደተገባልን እናውቃለን። ወደ ዱባይ እንደምትሄድ እናውቃለን። ስለዚህ እኛ ቋሚ ሰራተኛ እንጂ የምንፈልገው እንዳንተ አይነት አቋርጠህ ስለምትሄድ አንተን መቅጠር አንችልም። ሁለተኛ የስራ ቅጥር አናወጣም ለአንድ ሰው ብለን ምናምን አሉኝ። ያው ይህንን አይነት ነገር እየፈጠረብኝ ስለሆነ ሶሻል ሚዲያ ላይ መውጣቴ አይ ቲንክ ለሷ መግለጼ ደስ ብሎኛል። ግን ይሄ ነገር ከኔ ላይ ሲያመጣ ስራ መስራት እንዳልችል አድርጎኛል። ስራ ካልሰራው ደግሞ መኖር አልችልም። የኢትዮጵያ ማህበረሰብ ያን ነገር ውሸት እንደሆነ እንዲረዱልኝና ምንም አይነት ብር እንዳላየው ወደ ዱባይ እንወስዳለን የተባለውም ነገር ውሸት እንደሆነ እንዲረዱ የምፈልገው እና ሰርቼ መብላት ነው የምፈልገው። በአሁኑ ሰዓት ስራ የለኝም። ያው ይሄን ነው ቻሌንጅ የፈጠረብኝ። እቺ ልጅ 9 ዓመት የቆየላትን ፍቅረኛህን 9 ዓመት መስዋዕትነት የከፈልክላትን ፍቅረኛህን ሶሻል ሚዲያ ላይ ወጥተህ ፍቅርን ገለጽክ። እወድሻለሁ፣ አፍቅርሻለሁ አልካትኝ። እሷ ደግሞ አልፈልግም ነው አይደል ያለችህ? አልፈልግም አለችህ። አሁን ለእሷ ያለ ስሜት ምንድን ነው? ምንም አልቀነሰም። እስካሁን ለእሷ ያለው ስሜት አልቀነሰም። ግን አሁን በይበልጥ የሚያስፈልገኝ ስራ ነው። በዛን ሰዓት ስራዬን በአንዳንድ ነገሮች በጣም አሁን ግን ስራ ያስፈልገኛል። እንዴት ነው? በእሷ ላይ ተስፋ አለ ነው ወይስ? ተስፋ አለ ሳይሆን አሁን የሆነ ሰው ተወደዋለህ፣ ያንን ሰው ትንሽ ቀን ይፈጅብሃል። የሆነ እንደትና ሪሌሽንሺፕ ትንሽ ለመቀነስ እንኳን ትንሽ ጊዜ ይፈጅብሃል። ገብቷል? ፍቅር መቼውንም አይጠፋም ከውስጥህ። ያንን ሰው ታስበዋለህ። ግን ያው ተቀባይነት ከሌለው ደግሞ አንተ በውስጥህ ያንን ሰው መጉዳት የለብህም። ገብቷል? ያ አንተ ብቻ ያልከው ብቻ ሳይሆን መከተል ያለብህ የእሱንም ስሜት ወይም የምታፈቅረውን ሰው ስሜት መረዳት አለብህ። የምታፈቅረውን ስሜት መረዳት አለብህ ስልህ እኔ ባልኩት ብቻ ይሁን ብለህ ግግም ካልክ ከባድ ነው። የራስህን ብቻ ነው እያሰብክ ያለው። እሷን ካጣሁኝ እኔን አጣችሁኝ ማለት ነው የሚል ንግግር ተናግረክ ነበረ እና አሁን ካልከው ጋር ደግሞ ትንሽ ይጋጫል። እንዴት ታየዋለህ? አዎ በሰዓቱ እሷን ካጣው እኔ ወንድማችሁን አጣችሁኝ ማለት ነው ብዬ ገልጬ ነበረ። ያንም ከፍቅር ስሜት በሰዓቱ መረጋጋት አልነበረም። ግን ያንን በማለቴ ብዙም አልቆጭም። ያፈቀረ ሰው ያውቀዋል። ያፈቀረ በፍቅር ህይወት ያለፈ ሰው ይረዳኛል ብዬ አስባለሁ። ምን ለማለት ለመግለጽ እንደፈለኩ ብዙ ሰዎች ተረድተውኛል። ያልተረዱኝም አሉ፣ በመጥፎ ጎን ያዩትም አሉ። ግን በጥሩ ጎን ነው የማየው። እና በሰዓቱ ያለኝን ከውስጥ ያለውን ነገር ነው የተናገርኩት። ጥሩ ምንድነው እኔ መጠየቅ የፈለኩት እሷን ካጣው አልኖርም ብለህ ያልከው ሰው የተረዳው ራሱን እንደማጥፋት አይነት ነገር ነውና ግልጽ ልታደርግልን ትችላለህ? እሷን ካጣው አዎ አጣችሁኝ ማለት ነው። የዛ ላይ የተናገርኩት እውነት ነበረ። በሰዓቱ የሚሰማኝን ስሜት ነው የተናገርኩት። ግን አሁን ላይ ከጎን የሆነው ብዙ ሰዎች ሲመክሩኝና እንደዚህ እኮ ነው ምናምን ሲሉኝ እናስታርቃለንም ሲሉኝ ተስፋ ስለነበረኝ ትንሽ ጠንከር እያልኩ መጣሁ ማለት ነው። በሰዓቱ እውነት እሷን አለማግኘት ሌላ ነገር ልታደርግ ያስችል ነበር ማለት ነው? አዎ አይቲል ድምጿን ባልሰማ ድምጿን ከሰማሁ በኋላ ትንሽ ያው እንታረቃለን የሚል ተስፋ ነበረ ለ1 ሳምንት ያክል። ከዛም በኋላ ደግሞ በዛው
እነዚህ ነገሮች እዛ ላይቭ ላይ ነው ብቻ ብዙ ነገሮች የተበላሹብኝ። እኔ ላይቭ ላይ ነው ህይወቴም የተበላሸው። ብዙ ወደፊት የምቀጥልባቸው መስራት እንዳልችል የሆንኩት እዛ ላይ ስለወጣው ብቻ ነው እንጂ ሶሻል ሚዲያ ላይ ያንን ቃል ስለተናገርኩ አይደለም። የሚገርመው ሶሻል ሚዲያ ላይ መውጣትህ አይጸጥተኝም። አሁን ላይቭ ላይ እናስታርቃለን መባልና ብር ይሰበሰብልሃል ተብሏል ቃል በቃል መጀመሪያ ቅድሚያ መታረቅ ትፈልጋለህ አሉኝ። አዎ መታረቅ ነው የምፈልገው አልኳቸው። ከዛ እሷ ያልተገቡ ቃላቶችን ስትናገር እነሱ እሷን መሳደብ ጀመሩ። ሲሰድቧት ያው አይ ቲንክ እኔ ችግር የለውም እናስታርቃለን ያሉት ልጆች ናቸው የሚሳደቡት። አዎ ሰደቧት። ትንሽ አስቀየማት መሰለኝ። የተበሳጨች ወጣች። ከወጣች በኋላ ለእኔ አንተ ወደዚህ መንጣት አለብህ፣ ሰርተ ማሳየት አለብህ አሉኝ። እኔ ደግሞ ሰርቼ ማሳየት ነበር የምፈልገው፣ መስራት ነበር፣ መለወጥ ነበር የምፈልገው። ግን ያን ነገር አልተሳካልኝ። እውነትም አይደለም በአሁኑ ሰዓት። ከዛን ቀን ወዲህ ላይቭ ላይ ከገባ በኋላ ሪከርድ አድርገውልኝ እንኳን አያውቅም። የሚገርም ነው። ስለዚህ ያኔ ወደ ዱባይ እንወስድሃለን ብለው ያሉህ እሷ ያልሆነ ነገር ስትል ስለተናደሩ በስሜት እንጂ ከልባቸው አልነበረም ማለት ነው። እሱም ፈጣሪ ነው የሚያውቀው። ያው ለእኔ በጣም ቻሌንጅ ስለፈጠረብኝ ነው ይህን ነገር ማውራት እያልቻልኩት። ለአንተም ስደውልልህ ይህን ነገር ከስራ ጋር እንትን ስላደረገብኝ ነው። ስራ መስራት ሊያሰራኝ አልቻለም። ገብተዋል። ያን ነገር ስላለ ሶሻል ሚዲያ ላይ የተቀመጠ ነገር ደግሞ አይጠፋም። ያን ነገር ሰው ለመረዳት እኔ እውነተኛ ነገር እንዳልሆነ ሄዷል። ዱባይ ነው ያለው ያለ ሰው እንኳን ዱባይ ደርሷል። እሱ ዱባይ ነው ያለው። 200-300 ሺህ ብር ተሰጥቶታል። በዛም ያው ብዙ ነገሮችን እያደረገ ነው። ወደዛ ዱባይ እንደደረስኩ አድርገው አስመስለው የሚያወሩ ሰዎች አሉ። ግን ያለውስ እኔ አሁን ኢትዮጵያ ውስጥ ያለው ከኛ ጋር ነው። እንግዲህ እኔ በበኩሌ የምልህ ብዙ ሰው አትመን። እኔ አሁን ሶስተኛ ወገን አስገብተ ሶስተኛ ወገን ከገባ በሪሌሽን በፍቅር ውስጥ ሶስተኛ ወገን ከገባ በውስጥ ነው መሆን ያለበት፣ በአደባባይ መሆን ያለበት አይመስለኝም። ሶስተኛ ወገን የሚገባ ከሆነ በውስጥ መጨረስ ነው ያለበት። በስልክ ከሆነ በስልክ ወይ ደግሞ አሁን እነዚህ ልጆች እናስታርቃለን ያሉት ልጆች እዛው እሱ ሀገር መሰሉኝ ያሉት እና በአካል አግኝተው በሚችሉት አቅም በአካል ለማግኘት ሞክረው በአካል እሷን አውርተው የማይሆን ከሆነ አንተን ይሆናል የሚሆን ከሆነ ደግሞ ይሆናል ብለው ከታረቃችሁ በኋላ ሚዲያ ላይ ብትወጡ እንደኔ አሪፍ ነበረ። በጣም በብዙ ነገር መግለጽ እፈልጋለሁ፣ ለዚህ ማሳወቅ እፈልጋለሁ። በጣም እየተሰቃየሁኝ ነው ብለህ ስላልከኝ እሱ ነገር መናገር ከፈለክ እኔ መድረኩን ሰጥቻለሁ። አሁን የፈጠረብኝ ቻሌንጅ በጣም ለእኔ ከባድ ነው። አሁን ባለሁበት ደረጃ ማንም ከጎኔ የለም፣ የሚደግፈኝ የለም። በጣም ከባድ ነው ለኔ አሁን ባለሁበት። ምንም አይነት ለዕለት እንኳን የሰው ልጅ ተፍተፍ ብሎ ሰርቶ መኖር አለበት። ግን ያንን ነገር እኔ እንዳልሰራ እንዳልሆነ ያደረጉኝ። በሰዓቱም ስራ እንፈልግልሃለን፣ ስራ እናስገባሃለን፣ እኛው እስከምትመጣ ድረስ ወደ ዱባይ እስከምትመጣ ድረስ እኛ ስራ አስፈልገን እናስገባሃለን ብለውኝ ነበር። ከዛ እሺ ብዬ አንድ ሳምንት ጠበቅኳቸው። ከሳምንት በኋላ ምንድን ነው ያሉኝ እነሱ? ታገስ፣ ምንድን ነው የምትቸኮለው አሉኝ። ግን እኔ በዛን ሰዓት ምንም የለኝም። ያለኝም ብር በዛ በ4 ወር ውስጥ ጨርሻለሁ። ምን ስራ መስራት አለብኝ። ለዛ ነው ማስቸግራቸው የነበረ። እነሱ ግን ሊረዱኝ አልቻሉም። ላይቭ ላይም ወጥቼ ተናገርኩ። ምንም አይነት ነገር እንደሌለኝ ተናግሬያለሁ። ግን ያንን ነገር ስናገር ትንሽ አስቀየምኳቸው መሰለኝ፣ ይሰደውኝ። ያው የሰው ልጅ መሰደብ ያለ ነው፣ መገፋትም ያለ ነው። ብዙ ነገር ያሳልፋል። ብዙ ቻሌንጆችን በቃ እዛ ላይ መውጣቴ ብዙ ቻሌንጆችን አጋጥሞኛል። እኔ ስራ መስራት አልቻልኩም። በአሁኑ ሰዓት ስራ መስራት ስላልቻልኩ ያን የስራ እድል ወይም የተለያዩ ካምፓኒዎች የተለያዩ ድርጅቶች ካሉ እነሱ ድርጅቶች ከጎኔ ሆነው እንዲያሰሩኝና ስራ እንዲቀጥሩኝ ብዬ አስተላልፋለሁ። እውነት እንዳልሆነ የኢትዮጵያ ሕዝብ እውነት ያን ነገር እውነት እንዳልሆነ እንዲረዳ ይፈልጋል። ታደሰ በጣም አዝናለሁ። ግን አዲስ አበባ ሲኖር በጣም ብዙ ስራ አለ። አሁን እኔ ዩኒቨርሲቲ ከገባሁ ጀምሮ የራሴን በራሴ ማስተዳደር ሰው ነኝ። ከማንም ምንም ጠብቄ አላውቅም። ያገኘሁትን ስራ እሰራለሁ እና አንተ ይህን ስራ የመስራት እድሉን አጥተህ ወይስ ከዩኒቨርሲቲ ስለተመረቅ ስራ የመስራቱ እንትን አታውቀውም? አዲስ አበባን አታውቃትም ነው? አዲስ አበባ ስላልተመረቅ ከተማው አዲስ ስለሆነ ቢሆን ወይስ መስራት አልፈለክም? መስራት ሳልፈልግ ቀርቼ አይደለም።
ስራ የመስራት ማንኛውንም ስራ ቢሆን እሰራለሁ። የትኛውንም ስራ ችግር የለብኝም። ከዛ ስራዬን እንደለቀቅኩ እኮ በሳምንቱ የቀን ስራ የጀመርኩት እና እኔ ስራ አልንቅም። ያደግኩበትም ስለሆነ ራሴን ነው ዩኒቨርሲቲም ተምሬ የወጣሁት በራሴ ጥረት ነው። እኔ ከቤተሰብ ጥገኝነት የወጣሁት በ16 ዓመቴ ነው። በ16 ዓመቴ ብቻዬን ነው በራሴን ማስተዳደር የጀመርኩት። ነጋዴም ነበርኩ። ያን ነገር አንዳንድ ነገሮች ተከስተው በሆነ ነገር ጠፉብኝ። ያው የንግድ ነገር ኪሳራም አለ ትርፍም አለ። በዛን ሰዓት ደግሞ ተማሪ ስለነበርኩ እኔ ወደ ትምህርቱ አደላብኝ። ወደ ትምህርቱ ገባው። ትምህርቴን መማሬ በጣም አመሰግናለሁ ፈጣሪ። በሰላም ነው የጨረስኩት። ከጨረስኩ በኋላ ግነት ይሄ ቻሌንጅ ይገጥመኛል ብዬ በጭራሽ አላሰብኩም ነበር። እኔ ስራ የተገኘውን ስራ መስራት እችላለሁ። የጉልበት ስራ የሚሆን ምንም ይሆን መስራት እችላለሁ። አዎ ታደሰ፣ አሁን ምንም ብር እንደሌለህ ማንም ረዳት እንደሌለ ከቤተሰብ ጋር በዚህ ልጅ ምክንያት እንደተቆራረፍክ እና ትንሽ እንደተራራቃችሁ እንደማትደዋወል ነግረኸኛል። ግን አዲስ አበባ ላይ በጣም ብዙ ኦንላይን ስራዎች አሉ። ምናልባት እንግዲህ የአዲስ አበባ ስንት ዓመት ነው አዲስ አበባ ከመጣሁ? 2 ዓመት ሞላ። ስለዚህ አዲስ አበባ ከተማው አዲስ አይሆንብህም። ግን አዲስ አበባ ላይ ብዙ የኦንላይን ስራዎች አሉ። ለምሳሌ ስልክ፣ ላፕቶፕ ሪሴለር መሆን ትችላለህ። አሁን እኔ የምሰራ እሱን ነው። እኔ ትምህርቴን ያስቀጠልኩኝ አዲስ አበባ መጥቼ ወደ አዲስ አበባ ዩኒቨርሲቲ ጆይን ሳደርግ ብዙ የኦንላይን ስራዎችን አንዳንዴ ችግር ብዙ ነገር ያስተምራል። እኔ ከህፃነቴ ችግር ስለነበረብኝ ነውና እንደዚህ የኦንላይን ስራዎችን ብትሰራ በጣም አሪፍ ነው። ሌላው ነገር ደግሞ አንተ አስተማሪ 1 ዓመት ሰርተሃል። አስተማሪ ማለት የህዝብ አባት ነው። ከምንም በላይ በጣም ትልቅ ነው። የልጆች አባት ነው። በጣም ትልቅ ክብር አለን ለእናንተ። የስራ ልምድም ስላለ በዚሁ አጋጣሚ እንደው ለትምህርት ቤቶች የሚሆን ለድርጅቶች የምታስተላልፈው መልእክት ካለ ብታስተላልፍ፣ እንዲሁም ደግሞ የተመረክበትን በዩኒቨርሲቲ ላይ የተመረክበትን ዲፓርትመንትን ተናግረ፣ እንዲሁም ይህን የስራ ልምድ ስላለህ ይህንን በደንብ ገልጸህ ብትናገር ምናልባት የሚረዳ ሰው ይኖራል። እና ደግሞ ሌላው ምንድነው ነገር የምፈልገው ነገር ይህን ነገር እንኳን ካልተሳካልህ ብዙ ስራዎች አሉ፣ የኦንላይን ስራዎች። እነሱን ብትሞክር በጣም አሪፍ ይመስለኛል። ግን አሁን እንትንን ብትናገር ያለህን የስራ ልምድና ለድርጅቶች የሆነ መልእክት ብታስተላልፍ በእርግጠኝነት የሆነ እንትን የሚረዳ የሚቀጥር ሰው ልታገኝ ትችላለህ። እስኪ የሆነ ነገር ባላቸው። ያው አሁን በአሁኑ ሰዓት ስራ የለኝም። ስራ እንዲቀጥሩኝ እንፈልግ ስራ በአሁኑ ሰዓት ስራ ነው የሚያስፈልገኝ። ለመኖር አንድ ሰው ለመኖር ስራ ያስፈልገዋል። እኔ ስራ ካገኘው ሌላ ነገር ብዙም እንትን አይለኝም፣ ትኩረት የለኝም። ስራ ብቻ ነው በአሁኑ ሰዓት ስራ ነው የሚያስፈልገኝ። በሰዓቱ በፍቅር ተጎድቻለሁ። ማንኛውም ሰው ይጎዳል። ግን አሁን ሰው ለመሆን ለወደፊት ህይወቴን ለመቀጠል ስራ ያስፈልገኛል እና ብዙ ድርጅቶች አሉ። እነሱ ድርጅቶች ማስታወቂያም ይሆናል የተለያዩ ቻሌንጆችም ቢሆን ቢሰጡኝ እኔ እሰራለሁ። ለሁሉም ስራ አሁን ራስን ሬዲ ማድረግ በጣም ደስ የሚል ነገር ነው። ግን ታደሰ አሁን አንተ 9 ዓመት የምታምናት ከምንም በላይ የሚሳሳላት ልጅ ጋር ተለያይተሃል። ግን አሁን ስለ ፍቅር ያለ እይታ ምንድን ነው? ፍቅር እኮ ባይዘወይ የሰው ልጅ ይወዳል። ከወደደም በኋላ አይረሳም። ከውስጡ ይጠፋል ብለህ ታስባለህ አንተ? አሁን ለምሳሌ አንድን ሰው ወደድከው፣ ያንን ሰው በጣም አመንከው፣ ሊከዳ ይችላል። ግን ያንን ሰው መርሳት አትችልም፣ እንደኔ ማለት ነው። እሱ እንደየሰው ሎጂክ ይለያያል። እኔን ከጠየቀኝ ምንም የማይረሳ ነገር የለም። ለእኔ የማይረሳ ነገር የለም። ለአንተ እንግዲህ ያንተን አላውቅም። ግን አሁን ማለት ፍቅር ግለጸው ብልህ በዛች በከዳች ልጅ ነው ልገልጸው የምችለው? በምንድን ነው ልገልጽልኝ የምችለው? እኔ ፍቅርን በቃ በእሷ ነው መግለጽ የምችለው። ግን ደግሞ ጉዳቶች አሉ። የተጎዳሁት ጉዳት በጣም ከባድ ነው። ግን ያንን ጉዳት የተቋቋምኩት ለምን እንደሆነ ታውቃለህ? ለእሷ ስል ነው። በእኔ የደረሰው ጉዳት ራሴ ላይ ይለፍ ብዬ ተሸክም ያለሁት ለእሷ ስል ነው። እሷ ክፉ እንዲነካት አልፈልግም። ፈጣሪ መንገዱን ሁሉ ሰላም ያደርግላት። ምንም እንዲነካት አልፈልግም። ባይዘወይ አሁንም ከዕለታት አንድ ቀን ብሎ ልትመጣ ትችላለች። ግን በዛን ሰዓት ደግሞ አቀባበሉ የተለየ ሊሆን ይችላል ከኔ። ያው የሰው ልጅ አንድ ጊዜ አምነው ከገዳ ሁለተኛ ሲመጣ ትንሽ ይከብዳል ለመቀበል። ከዚህ በኋላ
የሆነች ሴት አፈቀርኩ ብትልና ብትቀርብ የማመን ልብህ ምን ያክል ነው? አይ ከዚህም በኋላ ማመኑ አልችልም። ገብቷል? አዎ በጣም ተሰብሬያለሁ። የተሰበረ ልብ ደግሞ የሚጠግን ሰው ሊመጣ ይችላል። አሪፍ ሰዎች አሉ። ሁሉም ሰው አንድ ነው እያልኩ አይደለም፣ ግን ጊዜ ይፈጅብኛል። ያንን ለማድረግ በጣም ጊዜ ይፈጃል። የብርን ቫልዩ የገባ ይመስለኛል። ባለፈው ብር ጣፊ ነው ምናምን ስትል ኢንተርቪው ላይ ሰምቼ ነበርና እንደውም እውነት ለመናገር አናደኸኝ ነበር። ለብር ያለን አመለካከት ዝቅ ማድረግ ያለብን አይመስለኝም። ብር ማለት በዚህ ዓለም ላይ በጣም ፓወርፉል ነገር ይመስለኛል። በእኔ ቪው ብር ማለት በጣም ፓወርፉል ነው። ብር ካለህ ብዙ ነገር ማድረግ ትችላለህ። ግን ፍቅር ብቻ ስለያዝክ ግን መኖር ትችላለህ ብዬ አላምንም። እሱ ልክ ነው። አሁን ገብቶኛል። አንድ ሰው ብር ከሌለው ፍቅር እንደሚጠፋ ተረድቻለሁ። ሰው ፍቅርን ሳይሆን እያመነበት ያለው አሁን ብርን ነው። አይ ቲንክ እኔም በዛን ሰዓት የምረዳው የነበረ ከፊት ብር ኑሮኝ ስላየሁት ይዤም አይቼዋለሁ። አሁን ግን ታጥቼ ነው ያለሁት። የለኝም፣ ምንም አይነት ነገር የለኝም። ብርን ቆጥሬዋለሁ ከፊት። ያን ነገር የሆነው ደግሞ በተማሪነት ደረጃ እያለሁ ነበረ። ያን ነገር አሁን ላይ ሳጣ ይሄን ነገር ይከሰታል ብዬ አላሰብኩም ነበረ። በሙሉ ልቤ ነበር አምኛት የነበረ። ገብቷል? በቃ ፍቅር የሚለው ብቻ ነው ያለው ውስጤ ላይ። በሰዓቱ አፍቅሬያት በጥልቅ ነበር አፍቅሬያት የነበረ። ያን ብቻ ነው ትንሽ ለኔ ማመን የከበደኝ። የሚገርም ነው። አሁን ስለዚህ ለብር ያለ አቋም የተለየ ሆኗል ማለት ነው። ብር በጣም በዚህ ዓለም ላይ ጠቃሚና ምንም ነገር ከማድረግ የሚያግድ ነገር እንዳልሆነ የገባ ይመስለኛል። ነው ወይስ አሁንም ፍቅርን ታስቀድማለህ? ያው አሁንም ቢሆን ለሰው ልጅ ፍቅርን ቢያስቀድም ደስ ይለኛል። ግን ደግሞ በጎንም እሱ ያን ነገር እኮ እንደሚያስፈልግ እንትና ሳላውቅ ቀርቻ አይደለም በዛን ሰዓት ፍቅር ብዬ የወጣሁት። ግን ካለውበት ኮንዲሽንም ካለውበት አንጻርም ያው ፍቅር ይበልጣል ትንሽ ከገንዘብ ፍቅር ይበልጣል በማለት ነው። ፍቅር የሚለውን ከሌላ ሰው ፍቅር ይዘኛ ብዬ አስቤም አላውቅም፣ አላስብም፣ ማሰብም አልፈልግም። ማንኛውም ሰው በፍቅር ሳይሆን ማምነው በገንዘብ እንደሆነ ተረድቻለሁ። ገብቷል? አሁን የሚያስፈልገኝ እኔ ብቻ ሰርቼ የምለወጥበት ስራ ብቻ ነው የሚያስፈልገኝ። አሁን ማምነው በስራና በስራ ብቻ ነው። እውነት ነው። አንዳንዴ ምን አለ መሰለህ፣ በጣም አንዳንድ ጭንቀቶች ቢዚ ስትሆን ይረሳሉ። ስለዚህ አንተ ስራ መስራትህ እንደኔ ለአንተ ስራ መስራት ከምንም በላይ የሚያስፈልግ ይመስለኛል። ምክንያቱም አሁን ፍሪ መሆን ነው እንጂ ይህንን ሀሳብ የፈጠረብህ ሀሳቡ በእርግጠኝነት ከውስጥህ ይወጣል በቅርብ። እኔ እርግጠኛ ነኝ። አሁን አንተን ስረዳ በቅርብ ሀሳቡ ይወጣል እና ደግሞ ፍቅሩ የሚለው ነው የሚወጣው። አይወጣም፣ ፍቅሩ አይወጣም። ያው ግነት የስራ ፍላጎቱ አለ። ስራ መስራት አለብኝ። ስራ መስራት እንዳለብኝ እንትን አለ ከውስጤ። ስራ የሚለው ነገር መጥቷል። ያን ነገር ደግሞ አልተሳካልኝም። ሶሻል ሚዲያ ላይ ያለው ውዝግብ ለእኔ በጣም ጫና ፈጥሮብኛል። እሱ ነው ላሰራ ላይ ተወዳደር ያለው እኮ ከአሁን በፊትም እኮ ተወዳደር ያለው ኤግዛም ፓስ ሁኜ ኢንተርቪው ከተደረግኩ በኋላ መጨረሻ ላይ አንተ እዚህ ሶሻል ሚዲያ ላይ አይተናል፣ እንደዚህ ዱባይ ትሄዳለህ፣ ቃል ተገብቶልሃል። ስለዚህ ያንን ስለሚደረግልህ አንተ የኛን ድርጅት የኛን ካምፓኒ የምትፈልገው ለአንድ ሳምንት ወይም ለወር ሊሆን ይችላል። ይሄንን ደግሞ ከሆነ እኛ ቋሚ ሰራተኛ እንጂ በሳምንቱ ወይም በወሩ ጥሎን የሚሄድ ሰራተኛ አንፈልግም ብለው እንደዚህ አይነት ነገር እያሉኝ ስለሆነ ይህንን ነገር ህዝቡ እንዲያውቅልኝ በቃ ምንም አይነት ነገር እንደሌለ፣ ገንዘብ የሚባለውም ነገር እውነት እንዳልሆነ፣ ትልቅ ቦታ ላይ የነበርኩ ሰው እንደዚህ ከሰው ጥገኛ ሆኖ መኖር በጣም ከባድ ነው። ገብተዋል? የተፈጠረው የሶሻል ሚዲያ ነው ውዝግብ ይህንን ነገር እንዲሆን አድርጎኛል። ገብተዋል? ከሰዎች ጋር ሆኜ በሰዎች ወይም ሰዎችን እየተከተልኩ ወይም ሰዎችን እንዲያግዙኝና እንዲያበረታቱኝ ከኔ ጎን እንዲሆኑ አድርጎኛል። ገብተዋል? ግን ያንን ነገር ጓደኛዬ የሚከፍልልኝ ለእኔ በማሰብና በመረዳት ነው። ያለብኝን ያለውበትን ኮንዲሽን በማሰብ ነው፣ በመረዳት ነው ከኔ ጎን ያለው ልጁ ማለት ነው። በጣም እድለኛ ነህ። እስኪ እኛን ዩቱብ የምታዩ ሰዎች እሱን ሳፖርት ማድረግ የምትፈልጉ ስልኩን ከታች እናስቀምጥላችኋለን። እየደወላችሁ ሳፖርት ማድረግ ትችላላችሁ። እንዲሁም ደግሞ ይህ ፍቅርና ይቅርታ ሾው ነው። በእኛ እንግዳ ሆኖ ለመቅረብ ስልካችንንም አስቀምጠናል። እየደወላችሁ መቅረብ ትችላላችሁ።
ማስተላለፍ የምትፈልግ ከሆነ ግን እንደምትወዳት ማስተላለፍ ትችላለህ። የማትፈልግ ከሆነ ግን እኛ ብዙ አናስገድድም። ያው ከአሁን በፊትም ተናግሬያለሁ። ፍቅሬ ተመለሽ እያልኩ ወጥቼ ነበረ፣ ግን አልሆነም። ገብቶሃል? እሷን አጣሁ ማለት እኔ ወንድማችሁን አጣችሁኝ ማለት ነው እያልኩ ገልጫለሁ። በቃ በዛ በሰዓቱ ያንን ቃል ግነት ያው በጣም ከእንትን ካገላለጽም ከውስጤ የነበሩት ጭንቀቶች ምናምን ስለነበሩ ያንን ቃል ብዙም ፈልጌው አይደለም የተናገርኩት። ግን ፍቅሬ ተመለሽ የሚለው እውነት ነው። ያው እንድትመለስልኝ ነበር የወጣሁት። አሁንም ብትመለስልኝ ደስ ይለኛል። ጥሩ ስቲል እንደምትወዳት ነው እየነገርከን ያለው። እንግዲህ በምንችለው አቅም እኛም እንረዳለን። አንተ ግን ምንድነው ማድረግ ያለብህ? ከሁሉም ነገር በላይ ፈጣሪን አስቀድም። ከምንም በላይ እግዚአብሔርን ስታስቀድም ብዙ ነገር ይገለጽልሃል። በጣም ብዙ ነገር እንግዲህ እኔንም አይታል ሚዲያ ላይ ወጥቼ የሆንኩትኝም በጣም ብዙ ነገር ብዙ ሰው ብዙ ነገር ይላል። እንደውም አንዳንድ ዌብሳይቶች አንዳንድ አፕሊኬሽኖች በጣም የሆነ ስድብ የሚሳደቡ እንትኖች አሉ እና እሱን ባላየ ማለፍ መልመድ አለብህ። ስለዚህ በእኛ በኩል ይህን ሀሳብ እናስተላልፍልሃለን። ተስፋ እንደሚረዱ ተስፋ እናደርጋለን እና እግዚአብሔርን አስቀድም። እኔ በጣም ብዙ ነገር ስላገኘኝ ነው ከልምዴ ነው የምነግርህ። እኔም ፍቅር ከባድ ነው፣ በጣም ከባድ ነው። ግን ደግሞ ራስን ቢዚ ብታደርግ በጣም መልካም ይመስለኛል። ስለዚህ እኛም ከጎን ነን። ይህን ነገር መናገርም ነገ ማልዳ ጥሩ ነገር እንደሚፈጥርልህ እርግጠኛ ነኝ። እንግዲህ ስላገኘንህ በጣም ደስ ብሎናል። የመጀመሪያ ፖድካስት ወይም ደግሞ ፍቅርና ይቅርታ ሾው ላይ ስለቀረብክ በጣም እናመሰግናለን። ስላገኘን በጣም ደስ ብሎናል። እናመሰግናለን።